አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ወንድሜ ስለምትሰጠን ትምህርት አላህ ይጨምርልክ፣ ለኔም አንድ ጥያቄ መልስልኝ፣ ለህፃን ልጅ የሚሆን ካካ ጋር እየወጣ የሚያስቸግር ትላትል መፍትሄ ካለክ እንዳታልፈኝ በአላህ ትላለች። እሺ ሌላው ደግሞ ማለት ነው ለታይፈስና ለታይፎይድ የሰራሁት ቪዲዮ አለ፣ ዩቲዩብ ላይ እየገባችሁ ተመልከቱት። ለወገብ የሰራሁት ለደም ማነስ በጣም ብዙ ቪዲዮዎች አሉና እየገባችሁ እየሄዳችሁ ተመልከቱ ትላለሁ። ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳይሻለሁ። አንድ ብርጭቆ ውሃ፣ ከዚያ በኋላ አብሽ ነው። እሺ አንድ ማንኪያ አብሽ፣ ከዛ ልክ ልታወጪው ሲደርስ ማለት ነው የተወሰነ ደቂቃ ሲደርስ ጥንጥዬ ከሙን ይችን የምታክል ከሙን ጥንጥዬ ከሙን ማለት ነው እንዲጠብ ታደርግለታለሽ። አሁን በቃ ደርሷል። ከዚያ እንደዚህ በቡሽ ተቀጅለትና እሺ በቃ አሁን ደርሷል። ያው ሲቀዘቅዝ ተጠብቂና ጠዋት ላይ በባዶ ሆዱ፣ ምክንያቱም ፍሪጅ ነው የምታስቀምጪው፣ ብዙ ምናምን ከሰራሽ ፍሪጅ ውስጥ አስቀምጪና ጠዋት በባዶ ሆዱ ነው የምትሰጪው። ከአንድ ዓመት በታች ለሆኑ ልጆች በማንኪያ ነው፣ አንድ ማንኪያ ብቻ ነው የሚሰጠው። ከዓመት በላይ ለሆኑ ልጆች ደግሞ በጥንጥዬ ሲኒ ነው የሚሰጠው። ከ2 ዓመት ከ3 ዓመት ምናምን በላይ ለሆኑ ልጆች ደግሞ እንደዚህ በብርጭቆ ነገር ትሰጧቸዋላችሁ ጠዋት ላይ በባዶ ሆዳቸው ማለት ነው። እና መልካም ሰላም አለይኩም።